ይህ የ16 ዓመት ታዳጊ በዚች የ10 ዓመት ህፃን ልጅ ላይ ያደረሰውን አሰቃቂ ወንጀል የምነግራችሁ ይሆናል። እቺ በምስሉ ላይ የምታዩት ህፃን ወርቅነሽ ትባላለች። ከአዲስ አበባ ወጣ ብላ የምትገኝ ገጠር ውስጥ የምትኖር ሲሆን እናቷን በልጅነቷ ያጣችና በአባቷ እጅ ያደገች ህፃን ነች። አባቷ የእናቷን ሀዘን ያረሳና በእናቷ ሀዘን ውስጥ ሆኖ እቺን ህፃን ያሳደገ አባት ነው። ከነታት አንድ ቀን ከጓሮ በኩል አባትየው ከፍተኛ የሆነ ጩኸት ይሰማል። ምን ተፈጥሮ ነው ብሎ ሩጦ በሚሄድበት ጊዜ እቺ ህፃን በእባብ ተነድፋ ስትንፈራፈር ያገኛታል። ያነ ጊዜ አንስቶ ወደ ቤት አስገብቶ በአካባቢው አለ የተባለ የባህል መድኃኒት በሙሉ ሲሰጣት ያድራል። ጠዋት ላይ ግን ሊሻላት አልቻለም። ልጅቱ እየደከመችና እየባሰባት ስለሄደ አዲስ አበባ ያለ አጎቱ ጋር በመሄድ ሊያሳክማት ይሞክራል። ዜን ያሳክማትና አዲስ አበባ ላይ ታገግማለች። ካገገመች በኋላ ወደ ገጠር ይዟት ሊመለስ ነው። ወደ ገጠር ይዛት አትመለስ፣ እኔ ከልጆቼ ጋር እንደ ልጆቼ አድርጌ አሳድግልሃለሁ፣ አስተምራታለሁ፣ ቁም ነገር አበቃታለሁ ሲለው አባትየው የነገ ተስፋውን በማሰብ እቺን ህፃን ትቷት ይሄዳል ማለት ነው። ይሄ ህፃን ደግሞ ወይም ደግሞ ይሄ 16 ዓመት ታዳጊ ከቤተሰቦቹ ጋር የሚኖር ነው እና አንድ ቤት ውስጥ ናቸው ማለት ነው ወርቅነሽና ይሄ ታዳጊ። ይሄ ታዳጊ እቺን ልጅ እንግዲህ አንድ ክፍል ውስጥ ነው የሚተኙት። ይተናኮላታል። ማታ ማታ ላይ የምትለብሰው ልብስ ያነሳባታል፣ ይተናኮላት ነበር። ይሄን ጊዜ እየተተናኮለኝ ነው እያስቸገረኝ ነው ብላ ለቤተሰቦቹ ትናገራለች ማለት ነው። አባቱም ለምንድን ነው የምትተናኮላት፣ ሁለተኛ ጫፏ እንዳትደርስ ብሎ ያስጠነቅቀዋል። ምንድነው ያደረገው? ይሄ ልጅ ቤተሰቦቹ ሲኖሩ የማይተናኮላትና በስነ ስርዓት ከሷ ጋር ቀረቤታ ያለው ያስመስላል። ቤተሰቦቹ ሳይኖሩ ደግሞ ይተመተናኮሉን ቀጥሏል ማለት ነው። ከለታት አንድ ቀን ግን በጠዋት ተነስቶ እህቶቹንና ወንድሞቹን ወደ ትምህርት ቤት ካደረሰ በኋላ የ9ኛ ክፍል ተማሪ ነው እሱ። ትምህርቱን መማሩን ተውና ወርቅነሽ ከቤት እንዳለች ስለሚያውቅ ሰው ቤት እንደሌለ ስለሚያውቅ ወደ ቤት ተመልሶ ይመጣል ማለት ነው። እቺ ህፃን ስራ ላይ ነበረች። ቤት ከገባ በኋላ ልብሶቹን በማወላለቅ ቁምጣ ብቻ ለብሶ እሷ ጋር ይመጣል ማለት ነው። የፈራችውና የተጨነቀችው ህፃን ደግሞ ልታሳስቀውና ልታግባባው እየሞከረች ነበር። እንደዚህ ስትታይ የአባቱን የድሮ ፎቶ ትመስላለህ ብላ በምትለው ጊዜ እስኪ አሳይኝ ያሳይኝ የትኛውን ፎቶ ነው የምመስለው ብሎ ወደ ቤት እንድትገባ አታሎ ያስገባታል ማለት ነው። ካስገባት በኋላ አፏን ሲያፍናት የጥቃት ሙከራ ለማድረግ ሲያፍናት እቺ ራሷን ስታ ትወድቃለች። ከዛ በመደንገጥ እንድትነቃ ምናምን አድርጎ ካነቃቃት በኋላ ድጋሚ አፏን በማፈር ጾታዊ ጥቃት ያደርስባታል። ይሄን ጾታዊ ጥቃት መቋቋም ያልቻለችው ልጅ ድምጽ እያሰማች ማልቀስ ትጀምራለች። ዜን ለማንም ትናገሪና እገልሻለሁ ብሎ ሲያስፈራራት አባቱ ሲመጣ እናገራለሁ ቤተሰብ እናገራለሁ ብላ ስትለው አካባቢው ላይ የነበረ ቢላ ነበረ። እሱን በማንሳት ይገላታል ማለት የግድያ ጥቃት ያደርስባትና ይሄ ወንጀሉ እንዳይታወቅበት ምንድነው ያደረገው? ልብሱን ለባብሶ በሩን ይዘጋና ዋናውን በር በአጥር ዘሎ በመውጣት ሰዎች ሲያልፉ በኃይለኛ በሩን በማንኳኳት የሚከፍትለት ሰው እንዳጣና ሰዎች እንዲረዱት በመጥራት የመጣው ሰዎች ደግሞ በአጥሩ ዘሎ ግባና ከፍታ ውስጥ ያለውን ነገር እንይ ይሉታል። ዜን በአጥር ዘሎ ይገባና በሩን ይከፍትላቸዋል። በሩ ሲከፈት ሰዎች ሲገቡ ልጅቱን እንደዛውና በደም ያገኟታል ማለት ነው። ከዛ በኋላ ፖሊስ ይጠራል። ፖሊስ ያው የራሱን የማጣራት የሙያዊ ቴክኒክ በመጠቀም ወንጀሉ ማን እንደፈጸመው ይደርሱበታል ማለት ነው። ዜን ይህ ልጅ እንደፈጸመው ሲታወቅ አባትየው በጣም አዘነ። አባቷ በጣም በሀዘን ተጎድቷል። ዜን ለሚመለከተው አካል መረጃዎችን አጠናክሮ ለሚመለከተው አካል ካቀረበ በኋላ ይሄ ታዳጊ የ25 ዓመት ጽኑ እስራት ተፈረደበት ማለት ነው። ስለዚህ ልጆቻችሁን ለማንና የት እንደምታስቀምጡ ለማን እንደምትሰጡ እርግጠኛ መሆን አለባችሁ ማለት ነው። እናንተን ደግሞ እስኪ ያላችሁን አስተያየት በኮሜንት ላይ ያጋራችሁ። ያው የወንጀል ታሪኩን እንደሰማችሁ ነው። ሁላችሁም ይህን ቻናል ሰብስክራይብ ማድረጉን እንዳትረሱ፣ ላይክ ማድረጉን በፍጹም እንዳይረሱ፣ ለሌሎች ሰዎች ደግሞ ሼር ማድረጉን እንዳትረሱ። ቸር ሰንብቱ። ቻው ቻው።